ለእናንተ የማስባትን ሐሳብ እኔ ያውቃለሁ። ለነገ ፍርሃት ላይ ያላችሁ፣ ስጋት ላይ ያላችሁ፣ እንዴት አልፈዋለሁ፣ ምን ልሆን ነው፣ እንዴት ልሻገር ነው፣ እንዴት ላደርግ ነው እያላችሁ እየተጨነቃችሁ ያላችሁ ሰዎች በእውነት ይሄ መልእክት የእናንተ ነው። በደንብ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። በትንቢተ ኤርምያስ ምዕራፍ 29 ከቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ስለዚህ እግዚአብሔር መልካም ሐሳብ በእናንተ ህይወት ላይ ያደርጋል። እንጸልይ። አቤቱ እግዚአብሔር አምላክ ሆይ ነገን እንዴት አልፈዋለሁ፣ እንዴት እሻገራለሁ ብለው እየሰጉ እየተጨነቁ ላሉ ልጆች ቸርነት እንዲበዛላቸው ጸልያለሁ። እግዚአብሔር አምላክ ሆይ በነጊያቸውም በዛሬያቸው መካከል አንተ ጣልቃ እንድትገባላቸው ጸልያለሁ። በሰጉበት በተጨነቁበት ነገር ተአምራት እንዲሆን፣ ታላቅ ነገር እንዲሆን በኢየሱስ ስም ጸልዬላቸዋለሁ። ለምስክርነት የሚያበቃ ብዙ ቸርነት ያገኛቸው፣ ብዙ ምሕረት ያገኛቸው፣ ብዙ ምስጋና ያገኛቸው። እግዚአብሔር ሳቀኝ፣ እግዚአብሔር የሰጋሁበትን ስጋቴን ከኔ ላይ አስወገደልኝ ብለው እግዚአብሔር ሆይ አንተን እስከሚያመሰግኑ ድረስ ታላላቅ ታምራቶችና በረከቶችን በህይወታቸው ላይ አድርግ በክርስቶስ ኢየሱስ ስም አሜን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር እያደረጋችሁ አድርሱ። ፎሎ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሻለው